አቤት ዘመኑ ላይ ደረስን! ምን አይነት ዘመን ላይ ደረስን! ወንድምም ወንድምም እህቱም ወገኑን በወገኑ ላይ መሳደድን መገደልን ያመጣሃብን ኢትዮጵያ አገራችን ነሽ ወይ? እንደዚህ ከበፊቱስ እንደዚህ ነበርሽ ወይ? ወይስ በኔ ዘመን እንደዚህ የተከሰተው? እውነት እላችኋለሁ ሰውን በሰው ላይ ወገንን በወገን ላይ ስትገለው ምንኛ ደስ ይላል። ደስታውስ ምን ላይ ይሆን? አቤት ዘመን፣ አቤት ጊዜ፣ አቤት እኛ እንደዚህ ነን። ሰው መባላችን ሰው መግደል ይሆን? እግዚአብሔርስ እኛን ሲፈጥር ራስን በራስ አጥፋ ብሎ ይሆን? እስቲ ትዝብቱን ለናንተ ለምሁር ላለቃችን ለመሪዎቻችን ሰው ተብሎ ለተፈጠረው ይሁንልኝ ይህ መልእክት። እኛ በወንድሞቻችን በሀገራችን ብሎም በህዝቦች በሰዎች ላይ ይህ አይነት ተጽዕኖ፣ ይህ አይነት ግድያ፣ ይህ አይነት ግፍ በላይኛው ቤት ያጸድቅ ይሆን ወይስ በታችኛው ቤት ሰላም ሰጥቶ ይኖር ይሆን? እስቲ መልእክቱን እናንተ ሰውት ኖራችሁበት ደርሳችሁበት እዩት። ሰላም ይሰጥ ይሆን ወይስ ተልኳችሁ የውጭ የወራሪ ይሆን? ሰላም ብለን ሀገራችን በኖርን ስንገደል ስንሰቀቅ ጭራሽም በመንበሩ በቤተ ክርስቲያኑ መጣችሁ መሰደድን አመጣችሁብን። እነማን ይሆን የላኳችሁ? ሀገራችሁ አይደለም፣ አይገባችሁም፣ መኖር አትችሉም፣ እንስሳ ናችሁ ተብሎ መጣረድን የላከባችሁ። አቤት ሀገራችን! ሰላም ለህዝባችን! ኢትዮጵያ ሀገራችንን ፈጣሪ አንተ ጠብቃት። ካንተ ውጭ ማን አላት?